ሁሌ ነው የምትጠራኝ። በቃ ልጇ በሌለች ሰዓት ላይ ና ትለኛለች፣ ቡና ታፈላለች፣ መጠጥ ምናምን ታዘጋጅና በቃ ሌላ አለማችን ነው የምናሳየው። በቃ በጣም ነው የምደሰተው ምናምን በቃ ካንተ ጋር ሲሆን በጣም ደስተኛ ነኝ ምናምን የምትለኝ። ልጅቷ ደግሞ ፍቅር ውስጥ ያለችው የእሷም ልጅ በጣም ነው የምትወደኝ። ሰላም ሰለሞን እባላለሁ። እኔ ዛሬ ይዤላችሁ የመጣሁት ታሪክ ምንድን ነው? እናትየዋም ልጇም ያው በእኔ ፍቅር ተይዘው በቃ እኔም ደግሞ ከልጅቷ ጋር ነው ፍቅር ያለኝ፣ ከእናትየዋ ጋር ብዙም የለኝም። ግን እንደዚህ አይነት ነገር ስለተከሰተ ይህን ጉዳይ ለህዝብ ለማጋራት ነው ይህንን መረጃ ይዤ የመጣሁት። እንዲሁም ደግሞ ትምህርት ማግኘት የሚችል ሰው ካለ ከእኔ ስህተት እንዲማር እንዲሁም ደግሞ ምን ማድረግ እንዳለብኝ አንዳንድ ሀሳቦችን ለማግኘት ነው ይህንን ቪዲዮ ይዤ የገባሁት። እስከ መጨረሻው ተከታተሉኝ። ትክክለኛ ታሪክ ስለሆነ ሙሉ መረጃውን ሰምታችሁ ከቻላችሁ ሀሳባችሁን እንድትሰጡኝ እፈልጋለሁ። ያው እኔ ሰለሞን እባላለሁ። የ32 አመት ሰው ነኝ እና ተከራይቼ ነው የምኖረው። አዲስ አበባ ከመጣሁኝ 2 አመት ይሆነኛል። ገና ያው በትምህርት ምክንያት ከተለያየ ቦታ ቆይቼ አዲስ አበባ ነው ለስራ የምኖረው እና የተከራየሁበት ቤት ሴት ናት አከራዬ። ወጣት ማለት ትችላለህ፣ 39 38 አመት ቢሆናት ነው። በጣም ሰውነቷ የሚያምር ቅርጿ የሚያምር ገና ወጣት ልጅ ነገር የምትመስለው፣ ግን እሷ 39 አመት ብልህም የ19 አመት ልጅ ደግሞ ሴት ልጅ አለቻት። ሁለቱ ናቸው የሚኖሩት እና ቤት ውስጥ የሚከራዩ ቤቶች አላት። ተከራይቶ የሚኖሩ ሰዎች አሉ። ግን የእኔ ክፍል ወደ እነሱ ጠጋ ያለ ስለሆነ ከእነሱ ጋር የመገናኘት እድሌ ሰፊ ነው። በቃ ብዙ ጊዜ ማለት ነው። ከዛ ለወንድ ላጤም ተብሎ የተዘጋጀ ስለሆነ ብዙም በቃ ከእነሱ እንትን ያለ አይደለም፣ ጠባብ ናት። ከእነሱ አጠገብ ነው ያለው። ሌሎቹ ግን ፊታቸው ጠቅላላ የዞረ ስለሆነ መግቢያቸው በር ራሱ አንድ ጊዜ ከገቡ በኋላ ምንም የሚያገናኛቸው ነገር የለም። የኔ ግን እዛው ነው፣ በቃ ፊት ለፊት ነው እና 2 አመት እነሱ አካባቢ ኖርኩኝ። ግን ይህንን 2 አመት በምኖር ሰዓት ግን ከ1 አመት ከ6 ወር በኋላ የሴትዮዋ ጸባይ እጅግ በጣም ማለት እየተለወጠብኝ መጣ። ባለቤት የላትም። ልጇን በብቻዋን ነው የምታኖራት። ብቻዋን ነው የምታኖራት። ግን አቅም አላቸው የሚባሉ አይነት ሴት ናት። እንግዲህ አቅም ያላት ነገር ናት። በቃ በብዙ ነገር አቅም ያላት ሴት ናት እና ሴት ልጇን እሷና ሆነው ነው የሚኖሩት። በቃ ሁለቱ ነው የሚኖሩት ማለት ነው። እና ምን መሰለህ፣ እኔ እዛ ብዙ ጊዜ ቅዳሜና እሁድ እረፍት ነኝ። የመንግስት ስራ ስለምሰራ ቅዳሜና እሁድ በብዛት ቅዳሜ ከከሰዓት በኋላ እረፍት ነኝ። እሁድ ያው እሁድ ስለሆነ እረፍት ነኝ እና በቤት ነው የማሳልፈው። ልጅቷ ደግሞ የኮሌጅ ተማሪ ናት። ኮሌጅ ትማራለች። ቅዳሜና እሁድም አንዳንድ አፓረንት የሆነ ጉዳይ ሲኖራት የአሳይመንት ምናምን ሲኖራት ቅዳሜና እሁድ ብዙ ጊዜ ኮሌጅ ነው የምታሳልፈው ልጅቷ ማለት ነው፣ የእሷ ልጅ። እቺ ግን አከራዬ ግን ብዙ ጊዜ ቤቷ ነው የምትውለው። አንዳንድ ቀን ያው ለመዝናናት ምናምን በቃ እየተደዋወለች ከጓደኞቿ ጋር ምናምን ትወጣለች እንጂ ብዙ ጊዜ ቤቷ ነው የምታሳልፈው። እና በዚህ ሰዓት እና ቡና ብቻዬን መጠጣት አልወድም፣ ልጄ የለችም፣ ብቻዬን ደግሞ መጠጣት አልወድም፣ ና ግባ ምናምን እያለች ሁልጊዜ መጥራት ጀመረች ማለት ነው። ከዛ ትጠራለች። እንዴት ነው ጓደኛ አለህ ወይ? እንዴት ነው ኑሮ ምናምን ትለኛለች። ኧረ በዚህ ኑሮ እንዴት ምናምን የሚታሰብም እኮ ሌላ ህይወት ለመመስረት ከባድ ነው ምናምን እላታለሁ። እንደዚህ ነገር እያልኳት በቃ ብዙ ጊዜ ቅዳሜና እሁድ መጥራት በቃ መደጋገም ጀመረች። ከዛ ከሆነ ሰዓት ጀምሮ ከቡናው በተጨማሪ መጠጥ ምናምን ነገር በቃ እሷ ብዙ በቃ መጠጥ ላይ በቃ እንትን ናት ማለት ነው። በቃ ጠጭ የምትባል አይነት ናት። እንደዚህ ሰካራም ምናምን ሳይሆን ሁሉንም መጠጥ የምትዳፈር ናት። ውስኪ ትጠጣለች፣ ወይን ትጠጣለች። በቃ አለ አይደለ ይሄ ወንድ ልጅ ነው የሚጠጣቸው የሚባሉ አይነት ጠንከር ያሉ መጠጦችን ትጠጣለች። ግን ራሷን በጣም የምትጠብቅ አይነት ሴት ናት። በቃ በመጠጥ ምናምን ዝም ብላ ራሷን የጣለች ምናምን ሳይሆን በቃ አለ አይደለ ኩል ሙድ ሆነው የሚጠጡ ምናምን ሴቶች አሉ አይደል? እንደዛ ነገር ናት። እና ውስኪ አዘጋጅታ ምናምን ወይን አለ። ምግቡ ቡና ነው የጠራችኝ፣ ግን በቃ ኦልሞስት ድግስ ነው። በቃ ድግስ ነው የሚመስለው። እኔ ደግሞ ገባሁ፣ ደነገጥኩኝ። ምን ነው ድግስ አለ እንዴ ምናምን አልኳት። ምግብ መብላት እኮ ምን ድግስ ያስብላል እንዴ? እንደዚህ ሞላ ያለ ምግብ መብላት እኮ ለወንድ ልጅ ያስፈልጋል። ወንድ ልጅ ደግሞ ካልበላ በሴት ልጅ አይወደድም፣ እንደ ደካማ ነው የሚታየው፣ አቅመ ቢስ ተደርጎ ነው የሚታየው ምናምን አለችኝ። እኔም ሳቅ ብዬ እሺ በዛ ብዬ ነው እንደዚህ ለኔ የሚመጣ እንግዳ አለ ምናምን አልኳት። አይ ላንተ ነው ያዘጋጀሁት፣ ላንተና ለኔ ነው ያዘጋጀሁት። ልጄም ቆይታ ነው የምትመጣው፣ ከእሷ ጋር በኋላ ነው በላ አሁን ስለማትመጣ ምናምን አለችኝ። ኦኬ ብዬ ይህን ነገር በቃ መጠጣት መብላት ምናምን ጀመርን። ከዛም በኋላ እሷ
ፊልም ከፈተች ማለት ነው። በቃ አለ አይደለ ወንድና ሴቶች ምናምን እንደዚህ አይነት ነገር ወደዛ ነገር የሚገፋፋ ነገር ያለበት ፊልም ትከፍታለች፣ ድምፁን ትጨምረዋለች። አያችሁ አይደል እዚህ ጋር ምናምን እያለች በቃ እኔ በቃ ወደ እሷ ሞር አቴንሽኔን ወደ እሷ እንድሰጣት ምናምን በቃ ትገፋፋኛለች። ጠጣ እንጂ ምናምን እያለች ጠጋ ጠጋ ትላለች። ከዛ መጣሁ አንድ ጊዜ የጠጣሁት መጠጥ ወስደኝ ሙቀት ፈጠረብኝ ምናምን አለችና ውስጥ ገብታ በጣም ስስ ማለት ነው ጡት ማስያዣዋን አውልቃ ስስ ልብስ በቃ ሙሉ ሰውነቷን የሚያሳይ ማለት ነው። በቃ ሙሉ ቅርጿን አንድ ዞር እንዳልኩ እንዳየዋት ድንግጥ ነው ያልኩት። ምክንያቱም ቅርጿ እንደነገርኩ በጣም ነው የሚያምረው። በዛ ላይ ደግሞ ስስ ልብስ ለብሳ ጡት ማስያዣዋን አውልቃ ከስር ያለ እንትን ሱሪዋን አውልቃ በስስ በቃ ከጉልበቷ በላይ የሆነ ስስ ልብስ ለብሳ መጣች። እኔ ለማየት ፈራሁ። በጣም ሙቀቱ እኮ ነው አንተ አልሞቀህም እንዴ ምናምን አለችኝ። ከዛም በኋላ መጠጥ አለ ጠጣ እንጂ ምናምን እያለችኝ ምግብ ጨምር ብላ ምናምን አለችኝ። ከዛም በኋላ ሰውነቷ በጣም የሚያሳሳ ሰውነት ነው ያላት። በጣም የሚገፋፋ ሰውነት ነው፣ የሚያሳስት ሰውነት ነው ያላት። ጠጋ አለችኝና ና እስኪ ምን ሆነህ ነው እንደዚህ የምትሆነው ምናምን ብላ ጺሜን ምናምን መነካካት ጀመረች ማለት ነው። ጺሜን እየነካካችኝ ምናምን ነገር በቃ እንትን ውስጥ ገባን፣ በቃ ሌላ ሙድ ውስጥ ገባን። በቃ ከዛም በኋላ በሚገርም ሁኔታ ጥሩ ነገር እንትን አልን። በቃ ስለ ያላሰብኩት ነገር ከእሷ ጋር አረግን። በጣም ተደሰተች፣ በጣም ተደሰተች። እንደዚህ አይነት ወንድ ነህ እንዴ ምናምን አለችኝ። እንዴ እንደዚህ አይነት ዓለም እኮ አይቼ አላውቅም። እንኳንም ወደ ቤት የመጣልኝ አንተን የመሰለ ሰው ላጣ ነበር እኮ ለሌላ ሰው ላከራየው ነበር። እንዴ እንዲህ ጀግና ነህ እንዴ ምናምን አለችኝ። ይሄን ነገር በቃ ተመቸኋት ማለት ነው። እኔ በቃ እዛ ላይ ስለተመቸኋት በቃ በየጊዜው የሚገርም ምግብ ነው እያዘጋጀች የምትጠብቀኝ። ጽድት ያለ ምግብ ነው በቃ አለ አይደል ሰውነትን የሚገነባ በቃ ሰውነትን በቃ የሚያነሳሳ ኢነርጂ የሚሰጥ ምግብ ነው እያዘጋጀች የምትጠብቀኝ። በልቼው የማላውቀውን አይነት ከዛ በቃ እሷን መጨፍጨፍ ጀመርኩኝ ማለት ነው። ከዛ ፎንቃ ውስጥ ምናምን ገባች። በቃ እንደ ልጅ በቃ እንደ ቲኔጀር ምናምን በቃ ማለቃቀስ እየደወለች እንደዚህ ነው ናፈቀኝ እኮ ና እንጂ ምናምን ማለት ጀመረች። መንገድ ላይ አብረን ወክ እናድርግ አብረን እንሂድ ምናምን ትለኛለች። ከዛ ይሄ ሁሉ እየሆነ በቃ መፍራት ጀመርኩ። ልጅቷ ደግሞ የምታሳየኝ አክሽን አለ። ልጅቷ እንግዲህ ኮሌጅ ተማሪ ናት ብያለሁ። በቃ እሷ ራሱ የሆነ የምታሳየኝ አክሽን አለ። በቃ የፎንቃ ማለት ነው የፍቅር እና ልጅቷ በጣም ነው የምታምረው። በነገራችን ላይ በጣም ልጅነትም አለ በዛ ላይ በጣም ነው የምታምረው። በቃ እኔ ክፍል ትገባለች ምናምን እናትየዋ በሌለች ሰዓት የሆነ ሹልክ እያለች እየመጣች ቤት ትገባለች። ዝም ብላ የቁምጣ ነገር ለብሳ ምናምን በጠዋት ከእንቅልፏ እንደተነሳች ምናምን ላጥ ብላ ስራ አልሄድክም እንዴ ምናምን ምሳ አልቋጥርልህ ምናምን ትለኛለች እየመጣች ማለት ነው። ከዛ ላጥ እያለች ጉንጬን እየሳመችኝ ምናምን በቃ እየሮጠች ትሄዳለች ምናምን። ከዛ ይህ ሁሉ ነገር እየሆነ እኔ ራሱ እሷን እየወደድኳት መጣሁ ከልጅቷን ማለት ነው። ከዛም በኋላ ይህ ጉዳይ ምን መፈጠር ጀመረ መሰለህ? እኔና እሷ ውጪ እየተገናኘን አብረን ወክ ማድረግ ጀመርን። አብረን መንቀሳቀስ በቃ አብረን እጅ ለእጅ ተያይዘን ቡና መጠጣት ምን ማለት ጀመርን። በቃ እናትየዋ ከእናትየዋ ጋር ምን አይነት ግንኙነት እንዳለኝ አታውቅም። በቃ ከዛ አንድ ቀን እንደዚህ የሆነ ልጅቷ ባለችበት እሷ ና ትለኝና በቃ አክሽኗን ምናምን ታያለች ማለት ነው። የእናትየዋን አክሽን ልጅቷ ስታይ እንዴት ነው ምናምን ብላ እማዬ ምንድን ነው ምናምን አለቻት። ምን ነው ምናምን አለቻት እና ምን እራት አብሮን እንዲበላን የጠራሁት ምንድን ነው ምን አዲስ ነገር አለ እንዴ ምናምን ኧረ የለም ምናምን ብላ በቃ ዝም ብለው እንደ ቀልድ ምናምን ተሳሳቁና አሳለፉት። ከዛም በኋላ ለእናትየዋ እኔ በቃ ይሄ ነገር እና አንቺ እንደዚህ አይነት ነገር ማቆም አለብን ከአሁን በኋላ እኔ የራሴ ህይወት መመስረት ይኖርብኛል። እኔ እና አንቺ ደግሞ አንድ ላይ መኖር አንችልም። አስቢው እኔ እና አንቺ አንደኛ የተወሰነም ቢሆን የእድሜ ልዩነት አለን። አንቺ ደግሞ በቃ ላይፍ አይተሽ መልሰሽ የተውሽ ነሽ እና ልጅ አለሽ። አንድ ላይ ነው መኖር የማይሆን ነገር ነው በቃ ምናምን አልኳት። እንዴ እኔም እኮ አብሬ መኖር እፈልጋለሁ አላልኩም። በቃ ስለተመቸኝ ጨዋታ ላይ ስለተመቸኝ በቃ እንቀጥላለን ምን ችግር አለው ምናምን በቃ ዘና እያልን ምን የሚጎልብህ ነገር ምናምን አለ ምናምን አለችኝ። አይ እንደዚህ እየሆንን እኮ 5-6 ወር ሞላን። እንደዚህ እየሆንን እኮ እንዴት ነው እስከመቼ ነው? እኔ ደግሞ የራሴ ህይወት የምለው ጓደኛዬ ይዣለሁ ምናምን አልኳት። ያው ልጅቷን የራሷ ልጅ እንደሆነች ግን አታውቅም። እና ከዛ እንደዛ ስላት አይ የማይሆንም ምን ችግር አለው? እኔ እናንተ በድብቅ ነው የጀመርነው አሁንም ቢሆን በድብቅ መቀጠል እንችላለን ምናምን አለችኝ። አይሆንም ምናምን ብዬ ግግም አልኩኝ። በቃ ና ምናምን ብትለኝም በቃ በጣም የሚያሳስት ልብስ አለ አይደለ የሚያጓጓ ልብስ እየለበሰች ና እንጂ ምናምን በምትለኝ ሰዓትም ሌላ ጊዜ እየሄድኩኝ በቃ አብረን ኢንጆይ እናደርግ ነበር። ከዛ በኋላ ግን በቃ አልመጣም ምናምን ማለት ጀመርኩ፣ እምቢ ማለት ጀመርኩ።
በቃ የተወሰነ ጊዜ ለመነችኝና እንዴ ትኩራራለህ እንዴ ምናምን ብላ እንደውም ከቤቴ መውጣት አለብህ ውጣ ምናምን አለችኝ። እሺ እወጣለሁ በቃ ትንሽ ጊዜ ስጪኝ እወጣለሁ ምናምን አልኳት። ከዛ በመሀልም ልወጣ በቃ የሰጠችኝ ቀጠሮ አንድ ቀን ሁለት ቀን ሲቀረው አስብበት እኔ የምትስማማ ከሆነ ችግር የለውም የሁለት የሶስት ወር እንደውም ላልቀበል እችላለሁ ባለው ሁኔታ እንቀጥል ችግር የለውም እኔም ይቅርታ ላድርግልህ አንተም ይቅርታ በቃ ባለው ነገር እንስማማና እንደ መጀመሪያችን ምናምን አለች። አይሆንም ምናምን አልኳትኝ። በቃ እኔ ጓደኛ አለችኝ ፍቅረኛ አለችኝ ምናምን አልኳት። ማናት እሷ የለህም ምናምን እሪ አለች በቃ ማን የለህም ውሸትህን ነው ምናምን አለችኝ። በቃ እኔ ከሌላ ሰው ጋር ፍቅረኛ አለችኝ ምናምን ስላት እንደዛ ከሆነማ ውጣልኝ ምናምን አለችኝ። ወጣሁ ማለት ነው። ከዛ ለልጅቷ ለራሷ ልጅ ማለት ነው ለምን አስወጣሽው? በምን ምክንያት ነው የምታስወጪው? ይህን ሁሉ ጊዜ አብረን ኑሮ እንዴት ዝም ብለሽ ውጣ ትይዋለሽ ምናምን አለቻት። አይ ልጁ ጥሩ ሰው አይደለም በቃ ጥሩ አይደለም አጉል ነገር ነው ባለጌ ነው ምናምን ምን አደረገች ምናምን አልኳት። እኔ እቤት ና ቡና ጠጣ እንደዚህ በል ስለው እሱ ሌላ ነገር አሰበ ምናምን ነገር ብላ ነገረቻት። ከዛ እሷ መጣችና ምንድነው እንደዚህ የምትለው ሰሌ እንዲህ እያለችኝ ነው ከእሷ ጋር እንደዚህ አይነት ግንኙነት አለ ወይ ምንድነው ምናምን ብላ ጠየቀች። እኔ ከእሷ ጋር ምንም የምደብቅሽ ነገር የለም በቃ እኔ እውነቱን እነግርሻለሁ ይሄን ነገር ከዛሬ በኋላ አምነሽበት ነው መቀጠል ያለብሽ። እኔና እሷ በቃ አጉል ነገር ስናደርግ ነበር በቃ መጀመሪያ ካንቺ ጋር እንትን እንዳለን ምንም ነገር ካንቺ ጋር ሳንጀምር ምንም አይነት ግንኙነት ሳንጀምር እሷ እንደዚህ ና እያለችኝ መጠጥ እያጠጣችኝ ምናምን ተሳስቻለሁ ከእሷ ጋር በቃ ሌላ ነገር አድርገናል ምናምን አልኳት። ደነገጠች ምናምን በጣም ክው አለች። እኔ እኮ መጀመሪያም ጠርጥሬያታለሁ አኳኋኗ እኮ ተለይቶብኛል ከሌላ ጊዜ እኮ ተለይቶብኛል ምናምን ብላ በቃ አበደች አበደች ማለት ነው። ከዛ እኔም ወጥቻለሁ በቃ የመጣሁኝ ከእንግዲህ በቃ ሁሉ ነገር አውቀሻለሁ በጣም ነው የምወድሽ ግን በቃ ከእናትሽ ጋር እንደዚህ አይነት ሪሌሽን ጀምሬ ቆይቼ ድጋሜ ደግሞ ከአንቺ ጋር በመሃላችሁ ደግሞ አንቺም እያወቅሽ እሷም እያወቀች እንደዚህ አይነት ግንኙነት መቀጠል አልፈልግም ምናምን አልኳት። እሱን አንተ አይደለም የምትወስነው ምናምን አለችኝ እና ሄዳ ከእናትየዋ ጋር ያለውን ነገር ሙሉ ለሙሉ አወራቻት ማለት ነው። ሙሉ ለሙሉ አውርታ እናትየዋም ለምን ነገርካት ምናምን ብላ ደውላ ቀወጠችው ነው የምልህ በቃ እገልሃለሁ እንዴት ለልጄ ትነግራለህ ምናምን ጭራሽ ከልጄ ጋር ደግሞ ሪሌሽን እንዳለህም ነግራኛለች። እንዴት ከእኔም ከእሷም ጋር እንዴት እንደዚህ አይነት ግንኙነት ትፈጥራለህ ምን አይነት ሰው ነው ምናምን ብላ እሪ አለች። ያው እኔ ጓደኛ አለችኝ አልኩሽ ከእሷ ጋር ግንኙነት ከጀመርኩ በኋላ ነው። ስለዚህ ያለውን ነገር እናቁም ብዬ እነግርሻለሁ። ሁለታችሁም ጋር እኔ እንትን አላልኩም ከአንቺ ጋር ያለኝን ነገር አቁሜ ነው እሷ ጋርም ግንኙነት የጀመርኩት። በዚህ መሃል ደግሞ አንቺ ከቤት አስወጣሽኝ እንጂ ምንም ነገር ከእሷም ጋር ከአንቺ ጋር የሆነ ነገር የለም። መጀመሪያ ግን ያው በቃ አንቺ ነሽ የገፋፋሽኝ ወደዚህ ውስጥ እንድገባ የሚያደርግሽኝ ፍቅር ሳይሆን ሲጀመር ለጨዋታ ነው የተገናኘነው ተጫውተናል በቃ ጊዜያችን አሳልፈናል ምናምን አልኳት። ከዛም በኋላ ለማንኛውም እኔ አንቺንም አልፈልግም ልጅሽንም አልፈልግም በቃ አትድረሱብኝ ምናምን ብዬ ስልኩን ዘጋሁትኝ። ከዛ ልጅቷንም ስትደውልልኝ ምናምን ልጅቷ ማለት ነው የ19 አመቷ ልጅቷ ስትደውል ስልክ አላነሳላትም። ከዛ እንደምንም መስሪያ ቤቴን ስለምታውቀው መስሪያ ቤቴ መጣች። በቃ ከእናቴ ጋር አውርቻለሁ እኔ አንተን በጣም ነው የምወድህ አንተ ይህን ነገር ከእኔ ጋር አብረህ ማትቀጥል ከሆነ ራሴን ነው የማጠፋው ድጋሚ አታየኝም ያን ሁሉ ያወራነው ወሬ ያን ሁሉ የተጫወትነው ያን ሁሉ የፍቅር ጊዜ ያሳለፍነው በከንቱ እንዲቀር አልፈልግም። እኔ መጀመሪያዬ ነህ አንተ ጋር መኖር ነው የምፈልገው ትምህርቴንም መማር የምፈልገው አንተን እያሰብኩ ካልሆነ አይሆንም በቃ እንደዚህ እምቢ ብለህ ከእኔ ጋር ግንኙነት ማትቀጥል ከሆነ ከእናቴ ጋር እንለያያለን ራሴን ነው የማጠፋው ምናምን ብላ በቃ ነባች በቃ እሪ አለች። እኔ እኔ ላንቺ ብዬ ነው እኔ ከእናትሽ ጋር ቆይቼ ድጋሜ ካንቺ ጋር ይከብዳል አንቺ ባታውቂ ኖሮ እንኳን ይሻላል ምንም ችግር አልነበረውም። አሁን ግን እንዴት ነው ትቀበያለሽ ወይ ምናምን አልኳት። ለእኔ ምንም ችግር የለውም ምናምን አለችኝ። በቃ እኔም እሺ እንደዛ ከሆነ ደስ ይለኛል እኔ አንቺን በጣም ነው የምወድሽ ምናምን አልኳት። እናትየዋ በዚህ መሃል ምን ትላለች ችግር የለውም ከልጄ ጋር ግንኙነት ብታደርጉም የፍቅር ግንኙነት ቢኖራችሁም ከእኔ ጋር ግን የበፊቱን እየተደበቅን ልጃችን ሳታውቅ ማድረግ እንችላለን ምናምን አለችኝ። ደውላ ማለት ነው ሌላ ጊዜ እናትየዋ ኧረ በጭራሽ እንደዚህ አላደርግም ምንም የማደርገው ነገር የለኝም ምናምን አልኳት። ይሄን ደግሞ ድጋሜ ለልጅቷ መንገር እጅግ በጣም ከበደኝ እና ምን ማድረግ አለብኝ? አሁን ደግሞ ልጅቷን ትቻት ብሄድ ሙሉ ለሙሉ ዝግት ባደርጋት በቃ ልጅነት አለ በጣም ፍቅር ውስጥ ስለሆነች ሌላ ጉዳት ልታደርስ ትችላለች ብዬ
በጣም ነው የሰጋሁት እና እኔ እሷን እየወደድኳት ደግሞ ላጣት ሆነ። ሁለተኛ ደግሞ እሷን እምቢ ብላት ሌላ ህይወቷን ማበላሸት ስለሚሆንብኝ ምን ማድረግ አለብኝ? እስኪ አንዳንድ ሰዎች እንደዚህ አይነት ጥሩ ሀሳብ ያላቸው ሰዎች ሊኖሩ ይችላሉ። በቃ ሀሳባችሁን እንድትገልጹልኝ እና ጥሩ መረጃ እንድትሰጡኝ ይህን ማድረግ አለብን፣ እንደዚህ አይነት ነገር ማቆም አለብን ወይ ደግሞ ልጅቷን እንደዚህ ብታደርግ ይሻላል፣ በቃ ለእናንተ የታያችሁ ሀሳብ ነገር ካለ ግራ ስለገባኝ ነው እና ሀሳባችሁን እንድታካፍሉኝ እፈልጋለሁ። የፍቅር ታሪኬን ስለሰማችሁኝ እና ደግሞ ሀሳብ ስለምትሰጡኝ እጅግ አድርጌ አመሰግናለሁ። አንተም እዚህ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። ቴንኪው